አባ በርገር የመጡ ሳሉ በመንገድ ላይ መኪናቸው ሰው ይገጫል። እንደሞተ ነው እየተነገረ ያለው። ወደ አዲስ አበባ ሽማግሌዎች ተላኩ። ግለሰቡ የአልሞት ባይ ተጋዳይን ተውኔት ውስጥ የተወነ ይመስላል። ቤተክርስቲያን ያንተን ዘመዶች መጦሪያ ቤት አይደለች። ሮጦ ይመነኩሳል፣ ጥቂት ቀን ቅዳሴ ይለማመዳል፣ እየሮጠ አዲስ አበባ መጥቶ ቅጠሩኝ ይላል። ኦርቶዶክስ ጠሉ መንግስት በ48 ሰዓታት ውስጥ በምዕራብ አርሲ ልዩ ልዩ ወረዳዎች ላይ ከያከንፍ ጋር በመቀናጀት ኦርቶዶክሳውያንን በግፍ ሲያሰቃይ ውሎ አድሯል። እያሰደደም ነው የሚገኘው። የግድያ ዜናዎችም እንደዛው እየተሰሙ ነው። ቤተክርስቲያንን በከፍተኛ ደረጃ ጉዳት ያደረሰባትና ለዚህ ሁሉ መከራ እንድትዳረግ የዳረጋት እያለቀ ያለው ኦርቶዶክስ ነው፣ እያለቀ ያለው አማራ ነው። ኢትዮጵያ ውስጥ እኮ ኑሮ እየኖርን ነው አይባልም። እንደው ይኸውልህ ከሞቱት ትንሽ ከፍ ያለ በህይወት ካሉት ግን የተቀበረ ኑሮ ነው እየኖርን። ሰላም እንዴት ናችሁ? በድጋሚ በአዳዲስ ቪዲዮ ተመልሼ መጣሁኝ። አቡነ ሩፋኤል መነኩሴውን እንዳስደበደቡትና ሲኖዶሱም በሳቸው ላይ ውሳኔ እንዳስተላለፈ ቅድም በሰራሁላችሁ ቪዲዮ ነግሬያችሁ ነበረ። እናም በምን ምክንያት ነው መነኩሴውን ያስደበደቧቸው፣ ትክክለኛው መረጃው ምንድን ነው የሚለውን በዚህ ቪዲዮ የምንመለከት ይሆናል። አቡነ ሩፋኤልም ሽማግሌዎችን ወደ አዲስ አበባ እንደላኩ እየሰማን እንገኛለን። ስለ ከተማ መነኩሴ አባቶቻችን የተለያዩ ሀሳቦችን ተናግረዋል። የአርሲ ኦርቶዶክሳውያን ግፍና ጭፍጨፋ አሁንም ድረስ እስከዚህ ሰዓት እንደቀጠለ ነው። በተለያየ ቦታም የተቃውሞ ሰልፍ እየተደረገ ይገኛል። እነዚህንና ሌሎችንም ቪዲዮዎች በሰፊ የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። ከዚህኛው ቪዲዮ እንጀምር። የእናንተን አላውቅም፣ ለእኔ ግን ኦርቶዶክሳውያን በኢትዮጵያ ውስጥ የተለያዩ ስርዓተ መንግስታት አልፈዋል። እንዳንድ ኦርቶዶክሳዊ ቤተ ክርስቲያንህን በከፍተኛ ደረጃ ጉዳት ያደረሰባትና ለዚህ ሁሉ መከራ እንድትዳረግ የዳረጋት የትኛው ስርዓተ መንግስት ነው? ከየትኛው ጀምረህ ማማረር ትፈልጋለህ ተብዬ ብትጠየቅ ከግራኝ አህመድ ወረራ በላይ ከዮዲት ጉዲት ጭፍጨፋ በላይ ቤተ ክርስቲያኒቱን ሲስተማቲክሊ ለዚህ ሁሉ መከራ እንድትዳረግና አባቶቻችን ተደማጭነታቸው እንዲጠፋ ቤተ ክርስቲያን ውስጥ እንደዚህ አይነት መከራ እንዲያልፍ ጮሆን ጩኸታችን እንዳይሰማ የሀገሪቱን የሚያስተዳድር ስርዓተ መንግስት አቤት ብሎ ድምፅ እንዳይሰጥና እንዳያዳምጠን እንደዚህ አይነት ሲስተምን የዘረጋው ስሙ ኃይለ ማርያም ተብሎ እየተጠራ ቅዱስ አባት አቡነ ቴዎፍሎስን አንቆ የገደለው ያ የገዳይ ስብስብ የደርጉ ዘመነ መንግስት ነው። ለእኔ በዚያ ስርዓት ውስጥ በጣም ብዙ ዋጋ የከፈሉ ሰዎች እንዳሉ አውቃለሁ። አሁንም በአካለ ስጋ ማውቃቸዋለሁ። ለሀገራቸው ዋጋ የከፈሉ፣ ለሃይማኖታቸው ብዙ ዋጋ የከፈሉ። ግን በዚያ ሰዓት በስልጣን ደረጃ ተቀምጣችሁ አሁንም በስጋ በነፍስ ያላችሁ ቤተክርስቲያኒቱ እንደዚህ አይነት መከራ እንድትዳረግ ቁጭ ብላችሁ የዶለታችሁ የፈረማችሁ አጨብጭባችሁ ያጸደቃችሁ እንደዚህ አይነት መከራ ውስጥ እንድንገባ የዳረጋችሁን ክርስቶስ በፍርድ ቀን ይክፈላችሁ ዋጋችሁን። ሌላ ምንም አይደለም። የእናንተ ውጤት ነው ይሄ። ከዚያ በኋላ የመጡት ስርዓተ መንግስታት በሙሉ በየተርኒንግ ፖይንቱ የየራሳቸውን ቆሞስና ሊቀ ጳጳስ ያስቀምጣሉ። የአሁኑም አዲሱ ስርዓት ያደረገው ይህን ነው። በወታደር አጅቦ አምጥቶ ያስገባቸው ቃል አቀባይ ናቸው። ከስርዓተ ቤተክርስቲያን የወጡ ናቸው። አይመለከታቸውም። ከህገ መንግስቱ አንጻር ነው ቅዱስ ወንጌሉ የሚተረጉሙት። ለዛ ነው እንደዚህ አይነት መከራ ውስጥ የገባ ነው። አሁን የኔ ጥያቄ የተማራችሁ ያገናዘባችሁ እድሜያችሁ የገፋ በዶክተር ደረጃ በፒኤችዲ ደረጃ የሰራችሁ በጣም ብዙ ሰዎች አላችሁ። ቤተክርስቲያኒቱን ከዚህ ሲስተም ለማውጣት ሌባውን ሌባ ነህ ስንት ጊዜ እድሜ ልትቆይ ነው? እንዲሁ በግልጽ ቋንቋ ሌባ ነህ ማለቱ ቢቀር እንኳን የሆነ ስታተስ አወጣችሁ። ይህ ስታተስ ካልተፈጸመ ማንም ሰው ወደዚህ ስልጣን እንዳይመጣ ብላችሁ ህግና ስርዓት አለ። መቼም በህግና በስርዓቱ እንዲሆን ብላችሁ ስርዓት ሰርታችሁ ቤተክርስቲያኒቱን ከዚህ መዓት ማታወጡልን ግን ምን ሆናችሁ ነው? እውነቴን እኮ ነው። መማራችሁ ምንድን ነው ግን? እኔ አንድ ደንቆሮ እንዲሁኝ እዚህ መጥቼ እየለፈለፍኩባችሁ ስንት ነገር ማድረግ እየቻላችሁ ህዝበ ክርስቲያኑ ወደ አንድ ክርስቶስ ላይ ለምንድነው ማትገምዱን? ለምንድነው በሞታችን እንድንስማማ ማታደርጉት? የደርጉ ሲስተም ልዩ የሚያደርገው ከግራኝ አህመዱ ወረራ የግራኝ አህመዱ ወረራ ኦፊሻሊ የታወጀ አዋጅ ስለሆነ ህዝበ ክርስቲያኑ በሞቱ ተስማምቶ ወራሪ እንደመጣበት አውቆ ራሱን ተከላክሏል። ቤተክርስቲያንም እውቅና ሰጥታለች። ያሁኑ ሲስተማቲካል ነው ያሁኑ። ለዛ ነው ዲሴንትራላይዝድ የሆን ነው። በሞታችን ማንስማማው ህዝበ ክርስቲያን በማህተቡ ምክንያት ታረደ ተብለ ምንም አይመስልህም፣ አልፈርድብህም። ምክንያቱም መስመራችን አጥፍተውታል። አንድ አባት ለምንድነው እንዲህ የሚሆነው ብሎ ቢናገር አንድ ሊቀ ጳጳስ ብዙዎች እኮ አሉ የሚናገሩ ከፖለቲካ አንጻር ነው ኢንተርፕሬት የምታደርገው። አእምሯችን እንደዚህ አቢዩዝ አደረጉት። ምን ይደረግ? ስለዚህ አሁንም መጠጊያችን ቤተክርስቲያን ናት። በቤተክርስቲያን ውስጥ ያላችሁት እባካችሁ ተለመኑን። እባካችሁ መድረክ ላይ የምትቆሙ ሰዎች እባካችሁ ታው ግን
እስኪ ተሰብሰቡና አውሩ። እስኪ ቁጭ ብላችሁ ተነጋገሩ። ዕውቀት ያላችሁ ሰዎች ምን እናድርግ በሉ። እታች ያላችሁት ከላይ ያሉት ገና የጊዜ ጉዳይ ነው፣ እነሱ አያገባቸውም። እናንተ ሊቃውንተ ቤተክርስቲያን የምትባሉት ቁጭ በሉና ተመካከሩ። እንዲህ ብለናል በየቤተክርስቲያኑ መስመር ዘርጉ። ተው። በነገራችን ላይ ምንፍቅና ክርስቶስ ፍጡር ነው፣ አምላክ አይደለም፣ የተቀባ ነው፣ ነቢይ ነው መባሉ ከፍተኛ ምንፍቅና እንደሆነ ሁሉ ከዚህ ምንፍቅና የማይተናነሰው ቤተክርስቲያን ያሉ ህዝበ ክርስቲያን ክርስቶስ የሞተላቸው ክርስቲያኖች በማንም ወንበዴ ተሳደው እየተገደሉ ደማቸው እየፈሰሰ ለዚህ ዕውቅና ሳይሰጡ ወንጌል ሰብካለሁ ብሎ ማስመሰል፣ ከዚህ በላይ ምንፍቅና፣ ገዳይነት፣ አሳዳጅነት የለም። ይህን ያልተናገረ አፍ ደግሞ በቁስል ይመታል። በነቢያቱ ዘመን አይተነዋል። ኢሳይያስ በቁስል ሲመታ ንጉሱን ዝም ብሎ መከራውን ዝም ስላለ፣ ቅዱስ ዮሐንስ አንገቱን እንደሚያስቆርጠው እያወቀ ለምንድን ነው ሄሮድስን የተቃወመው? የወንድም ሚስት አትገባህም ብሎ ለሞት የዳረገው ለምንድን ነው? ወንጌል ስለሆነ አይደለም እንዴ? እኔ በጣም ነው ማዝነው። ክርስቶስ የሞተለት ክርስቲያን በማንም አልፎ ሀጅ ዝም ብሎ ሲታረድ እንዴት? ቤተክርስቲያን ዕውቅና ሰጥታ እኮ ቢሆን መሞቱ መልካም ነው፣ እውነት ነው። ይህን ዕውቅና ባትሰጥም ቅሉ የፈጠራቸው አምላካቸው የሰማዕትነትን አክሊል ያቀዳጃቸዋል። መኖር ግን እየፈለጉ ነው የሞቱት። ለልጆቻቸው መኖር ይፈልጋሉ። አንተ ታቅፋት ያላትን ልጅ እንደነሱን ልጅ አላቸው፣ ግን ዝም ብለው እየሞቱ ነው ያሉት። ይሄ አሳስቦት አንድ መምህር እዛ መድረክ ላይ የሚቆሙ አሁን አንተ ኦርቶዶክሳዊ ቤተክርስቲያን የራስህ ናት። ቤተክርስቲያኒቱን ሊያስተዳድር የተቀመጠው አካል ምን አይነት ሜንታሊቲ ነው ያለው? ለዚህ ጉዳይ ዕውቅና ሰጥቶ ህዝበ ክርስቲያኑ ያነቀዋል አያነቀውም? ይህን የምትሰራው አንተ ምእመኑ ነህ። በየአጥቢያ ቤተክርስቲያኑ ተሰብስበ ይህን ስራ ነው የምትሰራው አንተ ወጣቱ። መክሊትን ቀብረ ከሄድክ እንደዛ መክሊቱን ቀብሮ እንደመጣ ባሪያ ነው ወደ የማይጠፋው እሳት የምንጣለው። እየነገርኩ ነው ያለሁት። እኛ ጋር ያለ መንፈስ ቅዱስ አለ። አልመሰክርም ካልክ ያ መክሊቱን ቀብሮ ሄደ ባሪያ ነው የምትሆነው። ይህ አልመሰክርበትም ያልከው አንደበት ደግሞ በክርስቶስ ፊት ሲቀርብ ምን ብሎ እንደሚመልስ ታውቃለህ? አንተ ካልዘራህበት የምታጭድ ብለህ ነው የምትሳደበው በክርስቶስ ፊት። ያ ባሪያ እንደዛ ነው ያደረገው። ጭራሽ ጌታውን እንደዛ ነው የተሳደበው። ስድብ እኮ ነው። ካልዘራህበት የምታጭድ አለ። ጭራሽ መክሊት ተሰጥቶት ማለት ነው። አንደበቱ ለዚህ ብቻ ነው የሚጠቀመው። ያንተና የኔም እንደዛ ነው የሚሆነው ካልመሰክርንበት። አስቡበት እባካችሁ። የተባራችሁ ሰዎች መስመር ዘርጉልን እባካችሁ፣ ስለፈጠራችሁ እባካችሁ። ሌባውን ሌባ በሉ እባካችሁ። ቤተክርስቲያንን ከሙስና አውጡልን እባካችሁ። ህዝበ ክርስቲያኑን ህንፃ ስላሴ መሰራት ይጀመር በሉ። ተው ሊቃውንት ተው። በጣም ጥሩና ገንቢ ሀሳብ ነው ወንድማችን ያነሳው። ነገር ግን ይህንን ጉዳይ እስከዛሬ እያልን ነበር። እስከዛሬ ባካችሁ እንደዚህ አድርጉ ባካችሁ፣ ከላይ ያላችሁ አካል ከኛ የተሻላችሁ አካላቶች ቢያንስ ወዩን አስይዙን፣ ለቤተ ክርስቲያናችን ድምጽ ሁኑ፣ ለምእመኑ ድምጽ ሁኑ ስንል ቆይተናል። ድምጽ ቢሆኑልንና ወደ ተሻለ መፍትሄ ነው ብለን ወዳሰብነው ነገር ቢያሻግሩን መልካም ነው። ነገር ግን ትናንትና በሰራሁት ቪዲዮ ድምጽ እየሆኑ ያሉትን አካል እንኳን ከላይ ያሉት ይመሩናል በምናስባቸው ሰዎች ድምጽ እየሆኑ ያሉትን ሰዎች አታክ እያደረጉ ፖለቲካ ውስጥ አንገባም፣ ፖለቲካ እዚህ ቤት አይወራም እያሉ ሲከለክሏቸው አይተናል። አሁን ችግር የሆነብን የሆነ ነገር ስንናገር ፖለቲካ ነው ብለው ከፖለቲካ ጋር እያገናኙብን ነው። አትግደሉን፣ ወገኖቻችንን አትግደሉብን፣ ይኑሩበት ብለን ስንጠይቅ ብዙ ሰው የሚያገናኘው ከፖለቲካ ጋር ነው። ይሄ ደግሞ ከድሮ ጀምረን ስናድግ የተገነባንበት ስብዕና ነው፣ የተነገርነው ነገር ነው። አሁንም ቢሆን ለንጹሃኑ ድምጽ መሆን፣ ለንጹሃኑ መፍትሄ እንዲያገኙ ማድረግ ሰብአዊነትን ብቻ ነው የሚጠይቀው። ሰው ሆኖ መፈጠርን ብቻ ነው የሚጠይቀው። አባቶቻችንም ቢሆኑ እንደዚህ አይነት ጥፋት ሲጠፋ ነገስታቶችን ሳይቀር ሲገዝቱ ነበር። እስከ መቼ ነው ዝም የምትሉት? እስከምናልቅ ድረስ ነው ወይ ዝም የምትሉት? ነው ወይስ የኛም ቤት እየዞረ መጥቶ ካላንኳኳ ብላችሁ ነው? ሌላኛው ደግሞ አቡነ ሩፋኤል በጋርዶቹ አባ ገብርኤል የሚባሉ መነኩሴን እንዳስደበደቧቸው ነግሬያችኋለሁ። ለምንድን ነው ያስደበድቧቸው የሚለውን እንመልከት ወገኖቼ። እስከ ትላንትና ዕለት ድረስ እኚህ ሰው ከወንጀል የጸዱ አይደለም። ምናልባት ትላንትና እንኳን እዚህ በምስሉ ላይ የምታያቸው እኚህን አባት አስደብድበዋቸዋል። እኚህ አባት እንግዲህ በግልጽ አማርኛ ይታወቃሉ፣ የሚታወቁ አባት ናቸው፣ መነኩሴ ናቸው። እንግዲህ ከደምቢ ዶሎ ሰው ናቸው። በግልጽ አማርኛ እኚህን አባት በጎረምሳዎች አስደብድበዋቸዋል። እንግዲህ እኛ አባት ማን ናቸው ከተባላችሁ አባ ገብርኤል ይባላሉ። ምንድነው ያስደበደባቸው ጉዳይ ብትዩ እኚህ አባ በርገር ከዲማ እየመጡ እያሉ እኚህም አብረው ነበሩ እና አብረው እየመጡ ሳሉ ምን ያደርጓቸዋል? በመንገድ ላይ መኪናቸው ሰው ይገጫል።
ሰው ይገጫል። እንደምታውቁት አሁን ታርጋ የለሽ መኪና ነው እየተጠቀሙ ያሉት። ምክንያቱም የሌላ ቦታ እንግዲህ የራሳቸው አህጉረ ስብከት ላይ ወደ 5 መኪና ቆርጥሞ በልተዋል። አልፎ ተርፎ እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት ጭምር መኪናን በብድር ያሳዙባቸው የተለያዩ ሰነዶች አሉ። 5 የአህጉረ ስብከት መኪናቸውን ከበሉ በኋላ እንግዲህ 7 አህጉረ ስብከት እመራለሁ ስላሉ የአንደኛውን አህጉረ ስብከት የቀረው መኪና አመተው ማዘዣ ወጥቶበትም ያንን መኪና እንግዲህ እሳቸው በግልጽ ታርጋውን ነቅለው እንደፈለጉ እየተሽከረከሩበት ይገኛሉ። አሁንም በጋምቤላ ያ መኪና ግን ኦልሬዲ ማዘዣ ወጥቶበት ወደ አህጉረ ስብከቱ እንዲመለስ በአህጉረ ስብከቱም የተመደቡ አባት እንዳሉ ሁላችሁም ታውቃላችሁና የውንብድና ልካቸው የትየለሌ ነው። ስለዚህ እኛ አባ ገብርኤልን መነኩሴውን እንግዲህ ያስደበድቧቸዋል። ለምን እንዳስደበድቧቸው ከዲማ ሲመጡ እንግዲህ መንገድ ላይ አንድ አኝዋክ ይገጫል። እንደ ሞተ ነው እየተነገረ ያለው። እኛ አባት እንግዲህ እባክዎ እናቁምና ይሄ ሰው አገልግሎት ይሰጠው፣ አንድ ነገር ይደረግ ብለው ይናገሩ ነበረ። አርፈ ዝም ብለህ ሂድ ብለው እንግዲህ ወደ ጋምቤላ ከመጡ በኋላ እኚህ ሰው እንግዲህ በዚህ ሀሳብ አልተስማሙም። ይህ ጉዳይ እየከነከናቸው እንደ ካህን እያመማቸው መጡ እና ተው አንተ ሰው ተው፣ አርፈ ቁጭ በል የሚል በዚህ አጋጣሚ እንግዲህ ከዲማ ወደ ጋምቤላ መንገድ ላይ የሞተ ሰው ያገኛችሁ ወይም ያያችሁ ወይም አስክሬን የደረሳችሁ አኝዋኮች ካላችሁ የምንም ነገር ሳይሆን የአባ በርገር የገጨው ሰው ነው ማለት ነው። ምንም አንወሻሸው። የዕለት ሁለት ነው የሰማነው። እኛ ምናልባት ላይቭ ላይም እንደ ሀሳብ አንስተን ነበረ። ተወዳጆች እንግዲህ አሁን አንዳንዶቻችሁ የእኚህ ሰው ነውር ምንድን ነው? ይሄን ያህል ከሰው የተለየ ነገር አድርገዋል ወይ? በእርግጠኝነት ሆኜ የምነግራችሁ እኚህ ሰው እንኳን ሊቀ ጳጳስ ምዕመን እንኳን ሰው የማያደርገውን ነገር እንደሰማችሁት ነው። በዚህ ምክንያት እንግዲህ የራሳቸውን ጋርዶች ሰብስበው እኚህን አባት አስደብድበዋቸዋል። ቅዱስ ሲኖዶስም በአስቸኳይ ወደ 4 ኪሎ እንዲመጡም ትዕዛዝ እንዳስተላለፈባቸው የምናስታውሰው ነው። እናም አሁን ላይ ሽማግሌ ልከዋል የሚባል መረጃ ወጥቷል። ወደ አዲስ አበባ ሽማግሌዎች ተላኩ። ግለሰቡ የአልሞት ባይ ተጋዳይን ተውኔት ውስጥ እየተወነ ይመስላል። ከላይ በቴክስት የምታዩቸውን 3 አኝዋኮች 3 ኑዌሮች፣ አንዱ በምክትል ስራ አስኪያጅነት ሲሰራ የነበረ ሮቤል የሚባል ትናንት መነኩሴውን በመደብደብ የተሳተፈ ግለሰብ ነው። ሁለተኛው ደግሞ የአንድ ማረሚያ ቤት ኮማንደር ሲሆን ይሄኛው ደግሞ ምንም ያልተማረ መሀይብ ኤርሚያስ የሚባል የስብከተ ወንጌል መምሪያ ኃላፊ የ3 ወር ኮርስ ባክግራውንዱ ደግሞ ሎተሪ አዟሪ የነበረ ነው። እኒህን ግለሰቦች በቤተ ክርስቲያኒቱ አንጡራ ሀብት በጀት ወደ አዲስ አበባ ልኳቸዋል። እኛም አንፋታ። ከዚህ በነገራችን ላይ ሩፋኤል አንዲህ አይነት ቃል ተናግሯል። እኔ ጋምቤላ ሀገረ ስብከትን ከተነጠቅኩ 1 ሳምንት በማይሞላ ዕለታት ውስጥ ፓራላይዝ እሆናለሁ። ምክንያቱም ሌሎች ሀገረ ስብከቶች ላይ የመመደብ አቅሙም እውቀቱም የለኝም። ስለዚህ ጋምቤላን እንዳልነጠቅ አግዙኝ እያለ ለቅርብም ለሩቅ ወዳጆቹ እየሞከረ ነው። በነገራችን ላይ እንደ ጋምቤላ ሀገረ ስብከት የዶግማና የቀኖና የክብረ ክህነት የወደመበት እንደ ጋምቤላ ሀገረ ስብከት በአጠቃላይ ኦርቶዶክሳዊ ልዕልናና ሰብዕና የነጠፈበት እንደ ጋምቤላ ሀገረ ስብከት አጥቢያዎች ለ17 ዓመት የተመዘበረ ከኦርቶዶክሳዊ ወንጌል የራቀ ሀገረ ስብከት ነው። እንግዲህ ሲኖዶሱ ምን አይነት መግለጫ ይሰጣል ወይንም ምን አይነት መልእክት ያስተላልፋል፣ ምን አይነት ውሳኔስ ከዚህ በኋላ ይወስናል የሚለውን አብረን ነው የምንመለከተው። ነገር ግን ያ 18 ዓመት ሙሉ የተበደለው ሕዝብ ይህንን ሁሉ ግፍ ተሸክሞ መኖሩ እጅግ በጣም ያሳዝናል። ይህን ሁሉ ጣጣ እያመጣ ያለው የከተማ መነኩሴ ነው ወይንም ምንኩስናን ከከተማ ህይወት ጋር አዋህዶ በአንድ ላይ መኖር ነው የሚሉትም ብዙሃን ናቸው። የኛ መናንያን ይቅርበሉኝ ሮጦ ይመነኩሳል። ከዚያ በኋላ ጥቂት ቀን ቅዳሴ ይለማመዳል። እየሮጣ አዲስ አበባ መጥቶ ቅጠሩኝ ይላል። የኔ ቤተክርስቲያን የኔ መንግስት ቤተክርስቲያን ናት። አትውጡ፣ ዓለም አትብላችሁ፣
ዓለም አትብላችሁ። መነኮሳቱ በደንብ በርቱ፣ በደንብ በርቱ። አላስፈላጊ መውጣትን ተቃወሙ፣ አትውጡ። ዓለም አትብላችሁ፣ ዓለም አትብላችሁ። አሁን ቀዳሽ አላጣንም፣ ብዙ አላጣንም። የተንሱ ጸልዩ ሰላም ለኩልክሙ የሚል ሞልቶናል። የሚያስተዳድር የለ፣ ግን በህይወቱ ተሻለ የለ። የቄሱም ደመወዝ እኩል ነው፣ የኛም ደመወዝ እኩል ነው። አንጠግብም። እንደው ቄሱ 4-5 ልጅ እያስተዳደረ መነኩሴውም እንደዛው እኩል እየተቀበለ ግን አነሰኝ ይላል። ከዛ አልፎ እቺስ ሁሉን ባንናገርም ጥቂቶቹ ደግሞ ሰረቁ ተብሎ ሲታሙ እንሰማለን። ከዛማ እንደው ለዚህ አደራችሁ፣ እዚህ አደራችሁ። እናቶቻችንም እንደዛው አሁን ብዙ እናቶቻችን በጣም በሚያስፈራ መልኩ ከተማዋን እየሞሏት ነው። በጣም ብዙ እናቶች መነኮሳያት በሚያስፈራ መልኩ ከተማው ላይ እየሞሉ ነው። በዚሁ ብንጸና ምን አለ? በዚሁ ብንበረታ ምን አለ? ሞተር ብንሆን ምን አለ? ከተማውን አስተውላችሁት ከሆነ መነኮሳት በጣም በዝተዋል። አንዳንዶች ደግሞ እግረኛ ጋርም እየተጋፉ እንመለከታቸዋለን። አሁን ላይ ብዙ ኦርቶዶክሳውያን መነኮሳትን መጠራጠር ጀምረዋል። ምክንያቱም በመርካቶ በተገዛ ቆብና ቀሚስም ብዙዎች መነኩሴ ነን ብለው እያጭበረበሩ ስለሆነ ማለት ነው። ማንም ሰው ከተማ ባለ መነኩሴ አይባረክም፣ መስቀልም አይሳለምም። ምክንያቱም እነሱን መስለው ብዙ ወንጀሎችም እየተሰሩ ስለሆነ ማለት ነው። አሁን ላይ እንደ መፍትሄ የተደረገው መነኮሳት ወደ ገዳም ይመለሱ፣ ገዳም ይግቡልን፣ ቤተክርስቲያን ላይ ያሉት መምህራንና ቀሳውስት በቂ ናቸው ለአገልግሎት፣ መነኮሳውያኑ እዛ ሆነው ጸሎታቸውን ያድርጉልን የሚል ነው። ቤተክርስቲያን ያንተን ዘመዶች መጦሪያ ቤት አይደለችም። ቤተክርስቲያን ትውልድ የምትቀርጽ፣ ለሀገር ሰላም ለወገን ሰላም የምትጸልይ፣ ቤተክርስቲያን ልጆቿ ሲሞቱባት ደም እንባ የምታለብስ፣ የምታለቅስ፣ የምታዝን ናት እንጂ ያንተን ጠኔ ያንተን ረሃብ የምታስታግሳለች። እንደ መነኩሴ እንደ ኢትዮጵያ መነኩሴ ያነጠነጠ በዓለም ላይ ያልቸገረው የለም። በዓለም ላይ ያልተራበ የለም። በዓለም ላይ ያልተጠማ የለም። በዓለም ላይ አሁን በጭንቀት ላይ የሌለ የለም። የኢትዮጵያ መነኩሴ የከተማ መነኩሴ ግን ጭንቅ የሚባል የለበትም። ሴት አማርጦ ነው፣ ቤት አማርጦ ነው፣ መኪና አማርጦ ነው፣ የፈለገበት ተምሮ ነው። ሚስጥሩ ተጠብቆለት ነው። ለሚያመነዝርበት፣ ለሚወጣበት፣ ለሚወርድበት እንዴት አባት ይነካል ምናምን እየተባለ እንዲህ አይነት እበቶችን አባት ሳይሆኑ እበቶችን የበትሎችን ከንጹሃን አባቶቻችን እንለያለን። ከሚጸልዩት ከሚጾሙት፣ ለህዝብ ለሀገር ለቤተ ክርስቲያን ከሚያለቅሱት እንለያለን። የበሰበሰ ዝናብ አይፈራም። መናፍቃንን ከቤተ ክርስቲያን ተሐድሶን ከቤተ ክርስቲያን ነቅለን እንዳወጣን ይሄንን ዘማዊ ጋለሞታ በህዝብ ገንዘብ በቤተ ክርስቲያን ገንዘብ የ40 ሚሊዮን የ70 ሚሊዮን ብር መኪና የሚነዳውን እንዘምትበታለን። ይወረሳል። ቤተ ክርስቲያን ተወርሰዋለች። እከካም ከየት አባቷ መጣ ተብሎ ይጠየቃል። ሀብቱ የቤተ ክርስቲያን ነው። የአባት ውርስ የለውም፣ የአያት ውርስ የለውም። መጻፍ አይችል፣ ማንበብ አይችል። የስለት ገንዘብ ብረት ሲሚንቶ ሽጦ ነው። ሙዳይ ምጽዋት ዘርግፎ ነው። ይሄን ሌባ ቀማኛ አነጥላጭ የወንድ አልጫ ይሄን ማፊያ ግሩፕ እንበትነዋል። አሁን ላይ የተለያዩ ፎቶዎች እዚህ ጋር እንደምትመለከቷቸው እየወጡ ከነ መረጃና ከነ ማስረጃው ጭምር እየተጋለጡ ይገኛሉ። ይህንን ስንል ብዙ ንጹሃን መነኮሳት አሉ። ይሄ እየተደረገ ያለውም ንጹሃኑንም ለማጥራት ጭምር ነው። ምክንያቱም ቢዝነስ ተኮር በሆኑት መነኮሳት ንጹሃኑ መነኮሳትም እየተነኩ ስለሆነ ማለት ነው። ከዚህ በኋላ ከተማ ውስጥ ምንም አይነት መነኩሴ አንፈልግም፣ ወደ ገዳም ይግቡልን የሚለው ቻለንጅ አሁንም እንደቀጠለ ነው። እናንተ በዚህ ጉዳይ ላይ ምን ሐሳብ አስተያየት አላችሁ? ኮሜንት ላይ አስቀምጡልን። ኢትዮጵያ ውስጥ እኮ ኑሮ እየኖርን ነው አይባልም። እንደው ይኸውልህ ከሞቱት ትንሽ ከፍ ያለ በህይወት ካሉት ግን የተቀበረ ኑሮ ነው እየኖርን ያለ ነው። ሃይሊ ኮራፕትድ የሆነ መንግስት ነው ያለው። አሁን የምታነሳውን ግብር መንግስት በአካል ቆሞም የሚሰበስብ ከሆነ ኮራፕትድ ለሆኑ ሹማምንቱ ነው ይሄን የሚገብረው። ባለፈው ሰምተሃል ፓርላማ ላይ 98 ቢሊዮን ብር የት እንደገባ አይታወቅም ተባለ። ፌደራል ፖሊስ ነው ያቀረበው። ፌደራል ፖሊስ ያቀረበውን መልሶ ሚዲያዎች ሲሰሩት በተለይ ሪፖርተር ጋዜጣ ከዘገበው በኋላ
98 አይደለም 78 ቢሊዮን ብር ነው አለ። ችግር የለውም የ20 ቢሊዮን ብር ያጣለን። በ20 ቢሊዮን እና በ78 ቢሊዮን ብር መካከል በጣም ጠባብ ልዩነት ያለው። ሰሞኑን ደግሞ የፌደራል ኦዲት ኮሚሽን 15 ቢሊዮን ብር የት እንደገባ አይታወቅም አለ ፓርላማ ላይ። የመንግስት መስሪያ ቤቶች ከ800 በላይ የሚበልጡ መኪናዎች የት እንደገቡ አይታወቅም። በጣም በርካታ ንብረት ከመንግስት መስሪያ ቤቶች ዘርፏል። ይሄ ሁሉ የሚሆነው በዚህ ድሃ ሀገር ላይ ነው። ዛሬ ግን የሰው ልጅ የዕለት ጉርሱን ለመሸፈን 1 ኪሎ ሽንኩርት እስከ 150 ብር የሚገዛበት ሰዓት ላይ ደርሰናል። የመጨረሻ ቲማቲም እስከ 100 ብር ድረስ 1 ኪሎ ቲማቲምና ሽንኩርት ቆርጠህ በ30 እና በ40 ብር በምትበላው እንጀራ እንኳን አጣፍሰህ እንዳትበላ እሱ እንኳን ካቅም በላይ ሆኗል። ምናልባት ለሹማምንቱ በሚገርም ሁኔታ ወደፊት እናወራዋለን። ኦርቶዶክስ ጠሉ መንግስት በ48 ሰዓታት ውስጥ በምዕራብ አርሲ ልዩ ልዩ ወረዳዎች ላይ የግራና የቀኝ እጁን እያገለገለው ከሚገኘው የነ አህመዲን ጀበል ወሃቢያ ክንፍ ጋር በመቀናጀት ኦርቶዶክሳውያንን በግፍ ሲያሰቃይ ውሎ አድሯል። እያሰደደም ነው የሚገኘው። የግድያ ዜናዎችም እንደዛው እየተሰሙ ነው። በአርሲ አካባቢ የሚደርሰውን ግፍና መከራ እኛ ጆሮ ዳባ ልበስ ብለን ብንቶ በ3 ቀናት ጩኸት ብንረሳው፣ እዛ አካባቢ ግን ኦርቶዶክሳዊ ግፍ በፍጹም አልቆመም። በማህበራዊ ሚዲያ ወጥተን የምንናገረው መሬት ላይ መስራት ሳንችል ወይም አቅቶን ሳይሆን ማህበራዊ ሚዲያ ላይ ከፍ አድርገን ድምጻችንን በማስረጃ ማኖር ጠቃሚ ስለሆነ ነው። ገዳይ ማን ነው የሚለው አሁንም ያልጠራለት ህዝብ አለን። ስለዚህ ይሄ በጉልህ እንዲታይ በደንብ በእያንዳንዱ ጊዜ ልንገልጠው ስለሚገባ ነው። ምናልባትም ደግሞ የጠቅላይ ቤተ ክህነቱን በር አንኳኩቶ ምንም ተስፋ ቢያስቆርጥ በአስተዳደርነት ያሉ አካላትን መረጃው እየነዘነዘ ማሰራት ይችል እንደሆነ ነው። ቅዱስ አባታችን ከታፈኑበትና በታፈኑበት ቦታ ሆነው ይህንን ሲሰሙ አንዳች ጸሎታቸው አንዳች የእንባ ዘለላቸው ኦርቶዶክሳውያንን ይታደግ እንደሆን እኛ ልጆቻቸው በያለንበት ሆነን እንጮዋለን። አርሲ ላይ እየደረሰ ያለው ግፍና መከራ ያለ ከልካይ ያለ ማናለብኝነት በበርካታ ድራማዎች ታጅቦ ኦርቶዶክሳውያን ስሙኝ እየተፈጸመ ነው የሚገኘው። በደንብ ምንጥር ብሎ ኦርቶዶክሳውያን እንዲጠሩ ከዛ አካባቢ እየተሰራ ነው። ለቅሷችን የጋራ ካልሆነ በልዩ ልዩ አካባቢዎች መልኩን እየቀያየረ ይቀጥላል። አክሱም ስትነካ ወለጋ አልቅሺ፣ ወለጋ ስትነኪ ትግራይ አልቅሺ፣ ጎንደር አልቅሺ፣ ጎንደር ስትነኪ ደቡብ ያልቅስ። ሁላችንም በእኩል ስሜት የሚደርሰውን ግፍና መከራ እንረዳው። ከመረዳት ይጀምራል። ስንረዳው ምን መስራት እንዳለብን ጠንቅቀን እናውቃለን። ኦርቶዶክሳዊ ግፍና መከራ ዛሬም በኢትዮጵያ ምድር በእንዲህ አይነት መልክ እየተፈጸመ ነው የሚገኘው። በነገራችን ላይ አሁን ላይ የኢትዮጵያ ሕዝብ በተለያየ ነገር አታክ እየተደረገ ነው። በዚህ ኑሮ ውድነቱ፣ በዚህ በሃይማኖቱ ወይም አንገቱ ላይ መስቀል ስላለ ብቻ እየተሳደደ ነው። በዚህኛው ደግሞ ለተሳደዱት አካል ለምን ብሎ ድምጽ የሆነውም በተመሳሳይ ሁኔታ ወደ እስር እየተወረወረ ነው። የት ሂደን እንኑር የሚሉትም ብዙሃን ናቸው። በአርሲ የሚገኙ ወገኖቻችንም እስከ አሁን ድረስ እንደሰማችሁት እስከዚህ ደቂቃ አሁን እኔ እስከማወራበት እለት ድረስ እየደረሰባቸው ያለው ግፍና መከራ እንደቀጠለ ነው። የተፈናቀሉትም እንኳን የተላከላቸውን እርዳታ እንዲያገኙ እየተደረጉ አይደለም። እናም ይህን ተከትሎ በተለያየ ቦታ ተቃውሞ ሰልፍ እየተደረገ ቆይቷል። አሁንም እየተደረገ ነው። ምንም አይነት መፍትሄ ወይ ምንም አይነት ምላሽ ባናገኝም ማለት ነው። ወንድሞቻችን ያደረጉትን ተቃውሞ እንመልከት። እያለቀ ያለው ኦርቶዶክስ ነው። እየሞተ ያለው ኦርቶዶክስ ነው። እያለቀ ያለው አማራ ነው። እያለቀ ያለው የኦርቶዶክስ ቤተክርስቲያን ነው። ነገ በሌለ ህዝብ ምን ላይ ቆማችሁ ልትቀድሱ ነው? በሌለ ህዝብ ምን ላይ ቆማችሁ መስቀል ልታሳልሙ ነው? ነገ አባት ብሎስ ማን ሊከተላችሁ ነው? ማን ነው እናንተን የሚከተላችሁ? የማታለቅሱለት ህዝብ፣ የማትጮሁለት ህዝብ፣ የማትጎዱለት ህዝብ እረኞች አይደላችሁ። 99ን ትቶ አንዱን ፍለጋ ሄደ እያላችሁ እየሰበካችሁን 1000 ሲገደል ግን ቆማችሁ ታያላችሁ። ይሄ እረኝነት አይደለም። ይግባችሁ። ብሶት ነው የሚያናገረኝ። ይግባችሁ። አዛውንት ሲገደል፣ ሽማግሌ አሮጊት ቤተክርስቲያን ደርሳለሁ አስቀድሳለሁ ብሎ ሲሄድ ሲገደል እያያችሁ የእናንተ መኖር ትርጉሙ ምንድን ነው?
እባካችሁ የተሰጣችሁን አደራ በአግባቡ ተወጡ። አለበለዚያ ልብሱን አውልቁ፣ መስቀሉን አስቀምጡ። ኦርቶዶክስን እየተጨፈጨፈ አብራችሁ የምታስጨፈጨፉ እግዚአብሔር አምላክ የድሮዎችን አባቶች እያስነሳልን። የድሮዎቹ አባቶቻችን አሁን ይህን የሚደረገውን ነገር ቢሰሙ ምን ይሉ ይሆን? ቅዱስ ዮሐንስ አፈወርቅ እነ ቅዱስ ላሊበላ ቢሰሙስ ምን ይሉ ይሆን? አሁንም ቢሆን የገዢዎቻችንንና የአባቶቻችንን ልብ እግዚአብሔር ይመልስልን። የእሱ ጣልቃ ገብነት እስካልገባ ድረስ የኛ ጩኸት ምንም አይደለም። እንጮሃለን እንዳልጮሁትም እንቆጠራለን። ጩኸታችንም እስካሁን ድረስ ያመጣልን መፍትሄ የለም። ነገር ግን ዝም ከማለት ደግሞ መናገሩና መጮሁ ይሻላል ብለን እስካሁኑ ሰዓት ድረስ ድምጽ መሆናችንን እየቀጠልን ነው። ወደፊትም እንቀጥላለን። እግዚአብሔር በቃችሁ ይበለን። እናታችን ቅድስት ድንግል ማርያም አስራት አገሯን ትጎብኝልን። ፕሮግራማችን ይህንን ይመስል ነበር። በሌላ በአዲስ ቪዲዮ ተመልሼ እስከምመጣ ድረስ ኢትዮጵያ ሀገራችንን፣ ኦርቶዶክስ ሃይማኖታችንን እግዚአብሔር ይጠብቅልን። ቸር ቆዩ።